የት ብለውት ከዓርሽ በላይ ሰቅለው ሲያበቁ እንደገና ከዓርሽ በላይ ወጥቶ ሰማይ ይመጣል። ይሄ ሙስሊሞች እምነት አይደለም። ሙስሊም ይሄን አያመልክም። አይ አላህን እያመለኩ አይደለም ሊሏቸው ይችላል አይደል? አላህ እያለ አይደለም የሚልም ይኖራል እኮ። እሺ አንድ ሰው የሆነ ድንጋይ አላህ ብሎ ስሙን ቢሰጠው ጌታ ነው እንዴ? ግን ስሙን ለማን ሰጥቷል? ለድንጋዩ ሰጥቷል። ያ የሰጠው ስም ድንጋዩ አላህ ነው እንዴ? አይደለም እኮ። እነዚህ ዋሃቢያዎች የሚያመልኩት ያንን ነው። ስለዚህ እነሱ ማን አይወክሉም። የሚያመልኩት ነገር ከአላህ ውጭ ያለ ነገር ያመለከ ደግሞ ምንድነው ህክሙ? ከኢስላም ይወጣ ይሆናል። ሙስሊም አይደለም። ግን አላህ የሚለውን ስም ሰጥተዋል። ሶላት ሲሰግዱ የሆነ ስራ ሲሰሩ ነው ኡሰሊ ብለው ሶላት ሲሰግዱ ለማን ነው የሚሰግዱት? ሁለት ቀኝ እጅ ላለው አንድ እግር ላለው ፊት ላለው ሌላ ነገር ይሄ ጉልህ ለሆነ ማለት ነው። ይሄንን ፊትና እጁን እንገጣጥመው እንኳን ብንል ሙሉ አካል አይሆንም እኮ አይደል? ለዛ ነው የሚሰግዱትም የሚጾሙትም። ግለሰብ በእነዚህ ለጋ በሆኑ በህፃናት መካከል ተቀምጦ የሚነግራቸውና የሚያስፈራራቸው ጭራቅ አስመስሎ እንደዚህ የሚነግራቸው ነገር አንድን የሙሽሪኮችን ተግባር ነው ያስታወሰኝ። ነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሙሽሪኮች ከነብዩ ሰለላሁ ዐለይሂ ወሰለም መንገድ ሰዎችን ለማራቅና ታቸው ይዘውት የመጡትን የሐቁን መንገድ እንዳይቀበሉ ለማድረግ የተለያዩ ሴራዎችንና የተለያዩ መንገዶችን ይጠቀሙ ነበር። ይህንን ዓላማቸውን ለማሳካት ከተጠቀሙበት መንገድ ውስጥ አንዱ ምንድነው? የነብዩን ሰለላሁ ዐለይሂ ወሰለም ስም እና የመጡበትን ዓላማ ስም ማጥፋት ነው። በዚህም ላይ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች እንዲርቋቸው ለማድረግ ያልጣሩት ጥረትና ያልተጠቀሙት ዘዴ የለም። ማቸውን ማጥፋት አላህ ዘንድ መልእክት ራእይ ተልኮልኝ ነው ወህይ ወርዶልኝ ነው ሲሉ አይደለም ይዞት የመጣው የበፊት ሰዎችን ተረት ነው ይዞ የመጣው ምናምን እያሉ የተለያዩ መንገዶችን ይጠቀሙ ነበር። ነገር ግን የሙሽሪኮችን ስራ አላህ የከሰረ አድርጎ ነብዩን ሰለላሁ ዐለይሂ ወሰለምና እሳቸው ይዞት የመጡትን ዓላማ ተውሂድን የበላይ አድርጎ ሽርክን እንዲጠፋ አድርገዋል። ይህም ግለሰብ እንግዲህ ገና ለጋ በሆኑ ህፃናት በዚህ አእምሯቸው ላይ ማወቅ ያለባቸውን ነገር ገና ሳያውቁ እንደዚህ አድርጎ በጥላቻ ሐቅን እንዳይቀበሉ በሩቁ እንዲሸሹት የሚያደርግን የጥላቻ ንግግሮችን በውስጣቸው ይዘውት እንዲያድጉ የሚያደርግን ሴራ ነው እየሰራ ያለው። ይህ ከማን የተወሰደ መንገድ ነው? ከሙሽሪኮች የተወሰደ መንገድ ነው። ወሃብያ ብሎ በዚህ አይነት መልኩ የሚያስጠነቅቃቸው ነገር ድሮኛም ሲያስጠነቅቁንና ሲያስፈራሩን የነበረ ነገር ነው። ገብተን ስናየው ግን የተነገረን ነገር ሌላ፣ ወሃብያ ተብለው የተሰየሙ ሰዎች የሚሰሩት ስራ ሌላ። ወሃብያ የተባሉበት ምክንያት ምንድነው? ቁርአንና ሐዲስን አጥብቀው ይይዛሉ። አላህን በብቸኝነት አምልኩ፣ ሽርክን ራቁ፣ ጣዖታትን ራቁ ይላሉ። የነብዩን ሰለላሁ ዐለይሂ ወሰለም ሱና ኮቴ በኮቴ ይከታተላሉ። ይህ ነው ወሃብያ ያስባላቸው። ይህን መንገድ ነው እነዚህ ህፃናት እንዲርቁ በዚህ አይነት መልኩ እንግዲህ የሚነግራቸው። ወደፊት ቁርአንና ሐዲስን የነብዩን መንገድ በትክክል ሲረዱና ሲያውቁ ይህ የተነገራቸው የጥላቻ ወሬና እነሱን ከሐቅ ለማገድ የተሰራ ሴራ መሆኑን በደንብ ይረዱታል። የዚህን አይነት ስራ ብዙ ተሞክሯል። ነገር ግን የሚሆንና የሚሳካ ተግባር አይደለም። እንደውም አንድ ማስታወሰው ነገር ነበረ። በዚህ አይነት መልኩ ሰዎችን ከሐቅ መንገድ ለማራቅ ወሃብያ ብሎ ሰይመው እነዚህ ወሃብዮች እንዲሰራሉ እንዲያደርጋሉ ከሚባለው ነገር ውስጥ ምንድን ነበር? ወሃብዮች አልኡሱሉ ሰላሳ ብለው የሚያቀሩት ኪታብ ምን እንደሆነ ታውቃላችሁ ይሏቸዋል። አልኡሱሉ ሰላሳ ብለው የሚያቀሩት እኮ የስላሴ ትምህርት ነው። ሶስቱ መሰረቶች ማለት ሶስቱ ስላሴዎች ማለት ነው ብሎ እንደውም ኡሱሉ ሰላሳ ሲባል ሶስቱ ስላሴ እያሉ ሁሉ ማሾፍና ማላገጥም ሁሉ ጀምረው ነበር። እኛም በተባለው መልኩ እንዴት የስላሴ ትምህርት ምናምን ብለን ርቀን ነበር። ነገር ግን ሼክ መሐመድ ኢብኑ አብዱል ወሃብ የጻፏት አልኡሱሉ ሰላሳ የተባለውን ኪታብ ስንመለከት የሚያስተምረውና ሰዎችን የሚጣራው በዛች ኪታብ በምን ላይ ነበረ? በሶስት መሰረታዊ ጉዳዮች። እነዚህ ሶስቱ መሰረታዊ ጉዳዮች ኪታቡም አልኡሱሉ ሰላሰቱ ተብሎ የተሰየመበት ምክንያቱም ደግሞ ስንመለከት አንድ ሰው ቀብር ላይ በሚጠየቃቸው ሶስቱ ጥያቄዎች በተመለከተ የተጻፈ ኪታብ ነው። መረቡክ ጌታህ ማን ነው? ወማ ዲኑክ ዲንህ ሃይማኖትህ ምንድን ነበር? ወመን ነብዩክ ነብይህስ ማን ናቸው? አልኡሱሉ ሰላሰቱ ሶስቱን በደንብ አድርጎ በማብራራት ላይ የተጻፈ ኪታብ ነው። ስላሴ ተብሎ የተነገረውን ነገር እዚህ ኪታብ ላይ አጣን። በዚህ አይነት መልኩ ነጭ ውሸትን በመዋሸት ሐቅን ማጥፋት የሚቻል ይመስላችኋል? በጭራሽ። አልሐምዱሊላህ አሁን ላይ አልኡሱሉ ሰላሳ የማይቀራበት አገር የለም። ልክ እንደዚሁ ወሃቢዎች ተብሎ ከሚሰራጩ ቅጥፈቶች ውስጥ አንድ ታላቅ ሼክ የነገሩኝ ነው። እሱ ምንድነው? የሆነ ሰው ወሃቢዎች እንደዚህ ያደርጋሉ የሚባልን ወሬ ይሰማል። ይህ ወሬ ምን ነበር? ወሃቢዎች ሶላት ሲሰግዱ እኮ ራቆታቸውን ነው የሚሰግዱት የሚባልን ወሬ ሰምቷል። ይሄ በጣም የሚገርም ነገር ነው ብሎ ይህንን የነገሩኝ ሼክ ራሳቸውን ለመከታተል መጣ። ራቆታቸውን ነው የሚሰግዱት ብሎ ማለት ነው። ይሄ እንግዲህ አላህ ወደ ሐቅ ስለመራው ሊያጣራ መጥቶ ነው። ሳያጣራ የቀረው እንግዲህ ራቆት ነው የሚሰግዱት ብሎ አምኖ ተቀምጧል ማለት ነው። ከዛም ዙሁር ላይ ሲመለከታቸው ልብስ ለብሰው ነው የሚሰግዱት። በጣም ተገረመ። አይ አሱርን መመልከት አለብኝ አለ። አሱር ሲመለከት አሁንም ለብሰው ነው የሚሰግዱት። አሁንም ግራ ተገባ። መግሪብም አይሻም ሼኹ ሲሰግዱ አያቸው ልብስ ለብሰው ነው የሚሰግዱት።
አይ የቀረችኝ ሶላት አለች የሱብሂን ሶላት ራቅቷቸውን ነው ማለት ነው የሚሰግዱት ብሎ አሰበ። ከዛም ሸኹ እየተከታተላቸው ምናምን ስለነበር ምንድን ሆነህ ነው ምናምን ብለው ይጠይቁታል። ሰውየውም በግልጽ ለማጣራት የመጣበትን ጉዳይ ነገራቸው። እኔ ወሃቢዎች ራቁታቸውን ነው የሚሰግዱት የሚባል ወሬ ሰምቼ ነው፣ ነገር ግን ልብስ ለብሳችሁ ነው የምትሰግዱት። ምናልባት የቀረች ሶላት አለች የሱብሂ ሶላት እሷን ይሆን እንደ ራቁታችሁን የምትሰግዱት ሶላት ብሎ ሸኹን ጠየቃቸው። ሸኹም መለሱለት፣ አረ ምን ነካህ ልብስ ሳይለበስ እኮ ሶላት አይሰገድም ብለው ይህ ነገር ውሸትና ቅጥፈት እንደሆነ ነገሩት። ሱብሃንአላህ የዚህ አይነት ምሮ የማይቀበላቸውንና ይሆናል ያሉትን ዘዴ ሁሉ ይጠቀማሉ። ምን ለማድረግ ነው ከተባለ አላህን በብቸኝነት አምልኩ የሚሉ ሰዎችን ከዚህ ጥሪያቸው እንዲያቆሙና ይህንን መንገድ ሰዎች እንዳይከተሉ ለማድረግ አይሳካም፣ ሊሳካም አይችል፣ ወደፊትም አይሳካም። አሁን ተውሂድ እየተስፋፋ ያለበት የነብዩ ሰለላሁ ዐለይሂ ወሰለም ሱና እየተስፋፋ ያለበት መሐይምነትና የጃሂልያ ጊዜ እየቀረና እያለፈበት የመጣ ጊዜ ስለሆነ በዚህ አይነት መንገድ የሚሳካ ነገር የለም። ነገር ግን ሁላችሁም ልጆቻችሁን ከእንደነዚህ አይነት መርዘኛ የሆነ አስተሳሰብን ይዘው መጥተው ልጆቻችሁን መርዝ ከሚያስተምሩ ሰዎች ልትጠብቁ ይገባል። ስለ አላህ የሚያስተምሯቸው ቁርአኑ ላይ በተጠቀሰው መልኩ አይደለም። ስለ አላህ የሚያስተምሯቸው ነብዩ ሰለላሁ ዐለይሂ ወሰለም በተጠቀሱት መልኩ አይደለም። ታዲያ ምንድነው የሚያስተምሯቸው? ወሃቢዎች እንዲያደርጋሉ ወሃቢያ ተባለ። ይሄው እንደቀጠለ ነው፣ እየተስፋፋ ነው ያለው። ወሃቢያ የሚሏቸው ቁርአንና ሐዲስ ተከታይ እንጂ ግለሰብን ተከታይ ሆነው አላገኘናቸውም። ስለዚህ ልጆቻችሁን ከእንደነዚህ አይነት ሰዎች አርቁ። ቤተሰብን ከቤተሰብ እያጋጩ ያሉ፣ ሙስሊሙ ማህበረሰብ እርስ በርስ እያጋጩ ያሉ፣ ሙስሊሙ እርስ በርስ እንዳይግባባና አንዱ አንዱን በማክፈር ከእስልምና በማስወጣት ላይ ሁሉም ደፋር እንዲሆን የሚያደርግን ስራ እየሰሩና በዚህ ላይ እየተንቀሳቀሱ ያሉ ጀማዓዎች ናቸው። ሁላችንም ልንጠነቀቅና ራሳችንን ወደ ቁርአንና ሐዲስ ወደ ሰለፎች መንገድ መልሰን ትክክለኛው ጎዳና ላይ ጸንተን ልንቆም ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።